ካሁን በኋላ ለኤፉ ያንቺን እናትነት ልደብቃት አልችልም። ተው እንጂ ናታን። ኤፉዬ አሁን ባለችበት ሁኔታ ይህን ነገር ብትሰማ ታብድብኛለች። እና እንደዚህ እየተባለ እሷ ቤተሰቦቿን ሳታውቅ ትቀር? የእኛ ቤት ችግር እንደሆነ አያልቅ። አንዱ ሲፈታ አንዱ ይቀጥላል። በህልሜ ምን እንዳለች ታውቂያለሽ? በጣም ትናደብኝ ነው። በጣም ሲበዛ ራስ ወዳድ ነው። መቼም ይቅር እንደማትለኝ ነው ነገረች። እባክህ ልጄ እባክህ ትንሽ ጊዜ ስጠኝ። እኔ ራሴ ቀስ ብዬ አግባብቼ እነግራታለሁ። ደግሞ ራስ ወዳድነ ይቅር አልልም ያለች እኮ በህልም አይደል በሆነ አይደለም እኮ። እውነታን ሁሉ ስታውቅ እኔ እያወቅኩ ስላልነገርኳት በጣም ትናደድብኛለች። ምን እንዳለችን ታውቂያለሽ? ቤተሰቦችን እያልኩ ሳለቅስ የት እንዳሉ እያወቅ እናገኛቸዋለን እያልክ አብረኝ ታለቅስ ነበር። ሲበዛ ራስ ወዳድን አለች። እኔ እኮ ግራ ገባኝ። ምን ላደርግ? አሁን ብንነግራት በጣም ትጎዳብኛለች። ከኔም ከአንተም ነው የምትርቀው። ከጎኗ አይዞሽ ባይ ደጋፊ የላትም። ናታን ለምን አትንገራት? ይቅር አይገኝ ሁሉንም ነገር እነግራታለሁ። ከዚህ በላይ ከህሊናዬ ጋር መጋጨት አልፈልግም። አንቺም እናቷ ዳግምም ወንድሟ እንደሆነ ማወቅ አለበት። ኤፍራታ ለምንድን ነው ትክክለኛውን ነገር ለናታን ያልነገረችው? አስፈራርቷትና እንዲሁም አስገድዶ እሷን ሊያገባት እንደሆነ ሁሉንም ነገር ለናታን በግልጽ ብትናገር፣ ናታን ይህንን ነገር እኔ ሳላውቅ አድርጌዋለሁ፣ ስለዚህ አንቺ ለእኔ ብለሽ መቀጣት የለብሽም ብለው በቀጥታ እጁን ለፖሊስ ይሰጣል። ይህ ማለት ደግሞ እድሜ ልኩን እስር ቤት ይበሰብሳል ማለት ነው። ለዛ ነው ኤፍራታ ለናታን ምንም ነገር ሳትናገር መስዋዕት ለሱ መሆን የምትፈልገው። አሁን ላይ ኤፍራታ ማንም ሳይነግራት ገኒ እናቷ እንደሆነች እንዲሁም ደግሞ ዳግም ወንድሟ እንደሆነ አውቃለች። ይሄ የሆነው ወደ ቤት ስትመለስ ነበረ ገኒና ናታን ሲያወሩ የሰማችው። ታዲያ እስከ ዛሬ ድረስ እነሱ ሲደብቋት የነበረውን ነገር አሁን ላይ ከማንም ሳትሰማ ከነሱ አፍ ሰምታለች። ይህንን ነገር እነሱ አያውቁም። አሁን ላይ ግን ለማንም ሰው ሳትነፍስ ነው ከቤት ወጥታ ወደ ውጪ የሄደችው ማለት ነው። ላትመለስም ትችላለች ኤፍራታ። አሁን ላይ ሁሉም ነገር ግራ ገብቷታል። ፈተና ላይ ፈተና እየተደራረበባት ስለሆነ ቤት መመለሷንም ማንም አያውቅም። ይህንን ነገር እሷ እንደሰማች አንድም ሰው ስላላየ ቤት ሳትመለስ ሲቀር ሁሉም ሰው ደውሎ ሊጠይቃት ይችላል። ግን ደግሞ ስልክም ላታነሳ ትችላለች። አሁን ላይ ውጪ ወጥታ መሸሸጊያዋ ማን ይሆናል ብላችሁ ታስባላችሁ? ዳግም ጋር እንዳትሄድ ዳግም ወንድሟ መሆኗን እስከ ዛሬ ድረስ አልነገራትም። ናታንም በህልሜ ይህን አይቻለሁ ብሎ ለገኒ ሲናገር ነበር። እስከ ዛሬ ድረስ ድብብቆሽ እንደተጫወቱባት በህልሙ ስትነግረው ነበረ። ናታንም ይህንን ነገር በመፍራት ነው ለገኒ ይህንን ነገር መናገር አለብን ብሎ እየተመካከረ ያለው ማለት ነው። ይህንን ነገር ከማንም አንደበት ሳትሰማ እንግዲህ አሁን ላይ በራሷ ጊዜ ሰምታለች ማለት ነው። ሌላው ነገር እንግዲህ የያፌት ጉዳይ ነው። ያፌት አሁን ላይ ኤፍራታን ለማግባት 2 ቀን ቀርቶኛል ብሎ መንገድ ላይ በመኪና እየሄደ ባለበት ሰዓት ላይ ሔዋንን አግኝቷታል። ሔዋን እንግዲህ መኪና ፊት ለፊት ቆማ እሱን አስቸግረዋለች። እሱ ደግሞ በመንገዴ ላይ ለምን ትቆሚያለሽ? አሁን እኔ ለሰርጌ 2 ቀን የቀረኝ፣ ለምንድን ነው ክብርሽን ዝቅ የምታደርጊው? እኔ እንዳንችን አይነቱን አይቼ ማላቅም፣ ለክብሯ ማትጨነቅ ብሎ እሷን አዋርዷታል። አሁን ላይ እንግዲህ እኔ ክብሬንም ብታዋርደኝ እኔ እነዛን ሴቶች አሁን ላይ ታስረው ወይ ደግሞ ታግተው ለሚቸገሩ ሴቶች መድረስን ነው የምፈልገው እንጂ የኔ ዝቅ ማለት ምንም አይመስለኝም እያለች ነበረ። እሱ ወዳኛለች ብሎ ነው እያሰበ ያለው ያፌት። እሷ ደግሞ በምን መልኩ ወጥመድ ውስጥ ላስገባና ኤፍራታን ነፃ ላወጣት እያለች ነው እያሰበች ያለችው። ያፌት እንግዲህ አሁን ላይ ወደ ቤት ከተመለሰ በኋላ ለቅጥረኛው የስልክ ደውሎ ከሴቶቹ ጋር መቀላቀል አለባት፣ የእጇን ማግኘት አለባት፣ እንቅፋት ሆናብኛለች። እኔ የወጣሁት ሱፍና ቬሎ ለማየት ነበረ። አሁን ላይ ግን እሷን ማስወገድ አለብን፣ ከሴቶቹ ጋር መቀላቀል አለባት ብሎ አዲስ ነገር አውጥቷል ማለት ነው። ይህንን ነገር ሔዋን የምታውቀው ነገር የለም።
አሁን ላይ እንግዲህ 2 ቀን ቀርቶኛል ኤፍራታን ለማግባት ብሎ ሽር ጉድ እያለ ባለበት ሰዓት ላይ ነው ሔዋን እንቅፋት የሆነችበት። ሔዋንንስ ያግታት ይሆን ያፌት? ይህ ለእኔም ለእናንተም ጥያቄ ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሌላኛው ነገር እንግዲህ አሁን ላይ ቤዛ የተቀየረች ትመስላለች፣ ግን ደግሞ አሁንም እንደ በፊቱ እያስመሰለች ይሆን እንዴ የሚል ነገር ለሁላችንም ጥያቄ ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ቤዛ እንግዲህ አሁን ላይ በጥሩ ሁኔታ ከእስር ቤት ከወጣች በኋላ እየታረመች ትመስላለች። አሁን ላይ ለኤፍራታም በቀላሉ ነገሮችን መረዳት ጀምራለች። ኤፍራታን ስትጠይቃት የነበረው ያፌት በምንድን ነው ያስፈራራሽ? እኔ እኮ በዚህ ነገር ነው ያስፈራርቶ እጁ ያስገባኝ ብላ የራሷን ምስጢር ነግራታለች። ኤፍራታ ግን ልታምናት አልቻለችም። አሁንም ከያፌት ጋር ተባብረሽ ነው እኔን ልታጠቂኝ የምትፈልጊው፣ መቼም ቢሆን ያሳካልሽም፣ እኔ አላምንሽም ብላታለች። እናም ደግሞ ኤፍራታ አስፈራርቶሽ እንደዚህ እንድታገቢው እንዳደረገሽ አውቃለሁ ስትላት ይህንን እንዴት ልታውቅ ይቻልሽ? ስለዚህ አንቺ የእሱ አሰሪ ነሽ ወይ ደግሞ ከእሱ ጋር ተባብረሽ ከጀርባ እየወጋችሁ ነው ያላችሁ በሚል ሁኔታ እንግዲህ አልነግርሽም ብላታለች። ባትነግሪኝም እኔ አይጠቅመኝም ብላታለች። ቤዛም ይሄንን ነገር መስማት አልፈልግም እያለች ነው። ለናታንም አሁን ላይ እያዘነች ነው ያለችው። ናታን አሁን ላይ እኔ ግራ ገብቶኛል፣ እፉዬ በዚህ ልክ እኔ ላይ ትቀየራለች ብዬ አንድም ቀን አስቤ አላቅም። አንቺ ግን አሁን ላይ እየተለወጥሽ ትመስያለሽ፣ እንዴት በአንድ ጊዜ እንደዚህ ልትለወጭ ይቻልሽ? እያላት ነበረ ናታንም ለቤዛ። ቤዛም እስር ቤት ውስጥ ብዙ ነገርን አይቻለውኝ፣ ብዙ ታሪኮችን ሰምቻለሁ። ለእኔ ባይነግሩኝም እንኳን ለሌሎች ሳያወሩ ብዙ ታሪኮችን ስለሰማው እንደ በፊቱ አይደለውም፣ ግን ደግሞ በዚህ ልክ ተለውጫለሁ ብዬ አላምንም እና እውነት በዚህ ልክ ተለውጫለሁ ብላ ራሷን እንግዲህ ከናታን ሲነግራት እየገመተች ነበረ። አሁን ላይ ቤዛ እያስመሰለች ይሁን እውነተኛ ነገር ደግሞ አሁን ላይ ለኤፍራታም ለናታንም እያሰበች ይሁን የምናውቀው ነገር የለም። ግን ቤዛ አሁንም በማስመሰል ልባቸው እንዲራራላቸው ሊሆንም ይችላል የሚል ግምት አለን ሁላችንም። አሁን ላይ እንግዲህ ጽዮን ደግሞ ኤፍራታን እያስጨነቀቻት ነው ያለችው። ወንድሜ ምንድን ነው ያደረግሽው? በዚህ ልክ ለምንድን ነው የምትፈታተኝው? የሚለውን ነገር ወጣምዳ ይዛታለች። ኤፍራታ አሁን ላይ ብዙ ወጥመዶች ከዙሪያዋ ከበዋታል። ፈጣሪዋን እየለመነች ባለችበት ሰዓት ላይ ነበረ ናታንም ወደ እሷ የመጣው። በህልሙ ያየው ነገር አስፈሪ ስለነበረ በግልጽ እነግራታለሁ በሚል ነበረ ወደ ክላሷ ያመራው። ሲያመራ ጊዜም እሷም ልታስወራው ወይ ደግሞ ልታዳምጠው ፍቃደኛ ስላልሆነች ቀጥታ ተቆጥታው ነበር ያስወጣችው። አውቃለሁኝ እኔን እንደምትወጂኝ፣ ግን ደግሞ በአጭር ጊዜ ውስጥ እንዴት በእኔ ልትለወጭ ይቻልሽ? እሺ እሱ ሲሆን የምነግርሽ ነገር አለ፣ አድምጪኝ፣ ትንሽ ጊዜ ብቻ ስጭኝ እና ላውራሽ ያለውን ነገር እያላት ነበረ። ያኔ ወደ ክላሷ የሄደው ገኒ እናቷ እንደሆነች ዳግም ደግሞ ወንድሟ እንደሆነ ሁሉንም ነገር አፍረርቶ ሁሉንም ነገር ሊነግራት ነበረ። ያንን ነገር ደግሞ እሷ ለመስማት ፍቃደኛ ስላልነበረች ገፍትራ አስወጥተዋለች ማለት ነው። ሁልጊዜ እነግራታለሁ ብሎ ባሰበበት ሰዓት ላይ እሷ ደግሞ ሌላ ወጥመድ ውስጥ ገብታ ትገኛለች። እኔን ገፍትረሽኝ አስወጥተሽኝ መልሰሽ በርሽን ዘግተሽ እንደምታለቅሺ አያውቃለሁኝ። ቆይ ያፌት በዚህ ልክ በምንድን ነው ያስፈራራሽ? ለምንድን ነው ማትነግሪኝ? እያላት ነበረ እንግዲህ ኤፍራታ ለናታን የማትነግርበት ምክንያት ያፌት ይህንን ቪዲዮ እንደዚህ ብሎ አሳይቶኛል። ስለዚህ አንተ በማታውቀው ሁኔታ ሰው ገለሃል። ይህ ማለት ደግሞ እኔ ያፌትን ካላገባው አንተ እስር ቤት ትገባለህ። እስር ቤት ገባ ማለት ደግሞ እድሜ ልክን እስር ቤት ውስጥ ትበሰብሳለህ። እኔ ሁሉንም ነገር ከነገርኩ ይህንን ነገር ከማድረግ ወደኋላ እንደማትል ስለማውቅ ነው ያልነገርኩ ብላ ነው እንግዲህ ይህንን ነገር በምስጢር የያዘችው። ናታንም አሁን ላይ የሆነ ነገር በሆነ ነገር አስፈራርቷት እንደሚያገባት ህልናው ያውቃል። ከገኒ ጋርም ሲመካከር ነበር። ይህ ነገር አንተ እንዴት ችላ ብለህ እንዲሁ እጅ ትሰጣለህ? እስከ መጨረሻው ድረስ መታገል አለብህ። እፉዬ የሆነ ነገር ካልሆነች
ያፌትን ልታገባው አትችልም። በአጭር ጊዜ ውስጥ እንደዚህ ልትለወጥ አትችልም። የሆነ ነገር አለ፣ እኔ ደስ አላለኝም እያለች እናም ደግሞ ያፌትን እጄ ልጠይቅ እንዴ እያለች ነው። ይህንን ነገር ካደረገች ደግሞ አሁንም ኤፍራታ የሆነ ነገር ያደርጋታል። ህይወቴን አጠፋለውኝ አንተ ሄደ የምትናገራቸው ከሆነ እኔ እንድጠፋለ ነው እኔ እንድሞት ነው እንደምፈልገው ስትለው ነበረ የሀሳቡን ቀይሮ። አሁን ላይ ግን የአንቺ ቤተሰቦች መጥተው ከተናገሩኝ ወንድምሽንም ታጫለሽ፣ የገኒን ልጅ ታጫለሽ በሚለው ነበረ ሲያስፈራራት የነበረው። ከዛ በኋላ ራሴን አጠፋለሁ ስትል እኔ በምንም ተአምር አንቺን ላጣ አልፈልግም በሚል ሁኔታ ነበረ ተስማምተው ካሁን በኋላ የኔ ቤተሰብ መጥቶ አያስጨንቁህም፣ ሁሉንም እነግራቸዋለሁኝ፣ አስጠነቅቃቸዋለሁ በሚለው ነበረ ያፌትን ነግራ ከዛ የሄደችው። እና አሁን ላይ ጽዮንም በብዙ ነገር ኤፍራታን እየተፈታተነቻት ነው ያለችው። እዛ ቤት ውስጥ እንግዲህ ሊቀርባት ወይ ደግሞ ሀሳቧን ሊጋራትና ሊያግዛት የሚፈልገው ቤዛ ናት። ቤዛ በፊት ላይ እኔ ዳር ላይ ሆኜ ናታንም የሚወዱትን ሰው ማጣት ምን ያህል እንደሚጎዳ ማየት አለብኝ ብላ ነበረ እስር ቤት ውስጥ ስትናገር የነበረው። ከእስር ቤት ከወጣች በኋላ በብዙ ነገር የተለወጠች ትመስላለች እያስመሰለች ካልሆነ በስተቀር። ለሔዋንም ስትናገር በነበረበት ሰዓት ላይ ኤፍራታ በፊት የፈለግኩትን ነገር ብናገራት አትቀየምም፣ ዝም ትለኝ ነበር። አሁን ላይ ግን በእልህ የምትናገራቸው ነገሮች እኔ ብዙም አላማረኝም። ስለዚህ ተጎድታለች። እህቴ በዚህ ልክ አትጠላኝም ነበረ። አሁን ላይ ግን በስሜትና በንዴት ብቻ ነው እየሄደች ያለችው እና ታሳዝነኛለች። በሌላ በኩል ደግሞ ከኔ የወሰደችውን ነገር ሁሉንም ነገር አሳጥታኛለች። ግን ደግሞ እንደዚህ ሲሆን ደግሞ በጣም ያናድደኛል። አሁን ላይ እያዘንኩላትም ይሁን እና እየተበቀልኳትም ይሁን የማውቀው ነገር የለም። ግን ደግሞ በጣም አሳዝናኛለች በሚል ሁኔታ ነበረ ለሔዋን ስትናገር የነበረው እና ሔዋንም ያንን ታሪክ ከነገረቻት በኋላ አሁን ላይ ርኅራሄ እያመጣችን ያለችው እውነት አስመስላ ቢሆን ኑሮ ያፌት በምን እንዳስፈራራት አትነግራትም ነበረ ወይ ደግሞ ኤፍራታን ለማወጣጣት ይሆን እንዴ ይህንን ነገር የነገረቻት? ምንም ቢሆን ደግሞ ኤፍራታን ለማወጣጣት የሆነ ነገር አስመስላ ትላታለች እንጂ ያፌት ቪዲዮ ይዞባት እንዲሁም ደግሞ ከዚህ በፊት አስረግዟት እንደሄደ ወይ ደግሞ ለሴት ልጅ ርኅራሄ እንደሌለው እያንዳንዷን ነገር እሷ ላይ ያደረጋትን አትነግራትም ነበረ ለኤፍራታ። እውነትም ቤዛ ምናልባት እስር ቤቱ አርሟት ወጥታ ሊሆን ይችላል ማለት ነው። ግን ደግሞ ልክ ከእስር ቤት እንደወጣች እያንዳንዳችሁን እበቀላችኋለሁ፣ ከዚህ ቤት ሁላችሁንም አንድ በአንድ አስወጣችኋለሁ፣ ከዛ የራሴን ህይወት መኖር እፈልጋለሁኝ እያለች ነበረ። እናም እስር ቤትም ትዝ ካላችሁ እስር ቤትም ከመግባቷ በፊት ከእስር ቤት ብቻ ልፈታ ከዛ በኋላ እኔ ነኝ የማውቀው እያንዳንዳችሁን። ከዛ ኤፍራታን ለመግደል ባሰበችበት ሰዓት ላይም አንድ እቅድ ነበራት። የቤዛ እቅድ እንግዲህ ኤፍራታ ከሞተች ኤፍራታን ካስገደልኳት ናታን እግሬ ላይ ተንተርሶ ያኔ ፍቅሬን የራሴ አደርጋለሁኝ ኤፍራታ አቶ በሚያዝንበት ሰዓት ላይ አጽናንቼ የራሴ አደርጋለሁኝ በሚል ነበረ ያኔ ስታቅድ የነበረው። ታዲያ እስር ቤት ከገባችም በኋላ ያፌት አስፈታሻለሁ ሲላት አንድ ቃል ተናግራ ነበረ። ናታን የሚወዱትን ሰው ማጣት ምን እንደሆነ ማየት አለበት፣ እኔም ደግሞ ይህንን ነገር ቆሜ ማየት አለብኝ የሚል ነበረ። አሁን ላይ ያፌት ኤፍራታን ሲያገባ እሷ ደግሞ ይህንን ነገር በማየት ደስተኛ እንደሆነች ነበረ ያኔ ስትናገር የነበረው። አሁን ላይ ግን በተቃራኒ ለናታንም እንዲሁም ለኤፍራታም እያዘነች ነው ያለችው። ከሉሊት ጋር እንኳን አንዳንድ ነገሮችን ማውራት አትፈልግም። ኤፍራታ ከያፌት ጋር በስልክ ስታወራ በነበረበት ሰዓት ላይ ያው የተንሸዋከከች ሄዳ ነበረ ሉሊት። ከዛም ያፌት ሉሊት እያለች እወድሻለሁ በይኝ በሚል ሁኔታ ሲያስገድዳት በነበረበት ሰዓት ላይ ሌላ አማራጭ ስለሌላት አፈቅረሃለሁ ብላ ነበረ ያፌት ላይ ስልክ የዘጋችው። ከዛም በኋላ ሉሊት እንግዲህ ያፌት ሲል የነበረው ሉሊት አንቺ ታፈቅረኛለች ስትይ ሰምታ ለናታን መናገሯ ስለማይቀር ይህ ደግሞ ለእኔ ድል ነው፣ ለእኔ ደስታ ነው የሚል ነበረ ያፌት ለኤፍራታ ሲላት የነበረው።
ተገዳ ስለነበረ አፈቅራለሁ አለችው። ከዛም ሉሊት ይህንን ነገር ከሰማች በኋላ ከአዲሱ ፍቅረኛሽ ጋር እንዴት እንደዚህ በአጭር ጊዜ ውስጥ ናታንን ትለውጫለሽ የሚል ነበረ የነገረቻት። ከዛ በኋላ አንቺ ስለ እኔ ህይወት ምን ይመለከትሻል ስትላት ነበረ ኤፍራታም ለሉሊት። ሉሊት እንግዲህ ከኤፍራታ ከወጣች በኋላ እታች ወርዳ ለናታንና ቤዛ አንድ ላይ ስለነበሩ ማለት የራሳቸው ክላስ ውስጥ ገብታ ቤዛና ናታን አንድ ላይ ስለነበሩ እነሱ ክላስ ሄዳ የተፈጠረውን ነገር ሄዳ ነግራው ነበረ። አዲሱ ፍቅረኛዋን እያወራች ነበረ። በዛ ላይ እወድሃለሁ፣ አፈቅርሃለሁ እያለች ነበረ። እኔማ ይሄንን ነገር ልነግራችሁ ነው የመጣሁት ስትል ቤዛ በጣም ተናዳ ነበረ። እንዴት በዚህ ሰዓት ላይ ይህንን ነገር ትናገሪያለሽ? እና ደግሞ አንቺ ስራ የለሽም እንዴ? የራስሽን ህይወት አትኖሪም? በዚህ ሰዓት እንዴት እንደዚህ አይነት ነገር ትናገሪያለሽ? የሚል ነበረ በቁጣ የተናገረቻት። ናታንም እንግዲህ የሚናገረው ነገርም የለም ካሁን በኋላ እኔ ከሱ ጋር የምጣላበት አንዲትም አቅም የለኝም ሲል ለቤዛም አንዳንድ ነገሮችን ስለ ፉዬና ስለ ያፌት እየነገራት ነበረ። እኔ አሁን ላይ ሁሉንም ነገር ትቻለው፣ እሷን የሚያስደስታት ከሆነ ችግር የለውም፣ የእነሱን ደስታ ነው የምፈልገው ሲላት ቤዛ በጣም ራርታለት ነበረ ናታን ማለት ነው። በቃ ሻወር ግባና ተመልሰ ተኛ እረፍት አድርግ የሚል ነበረ እና እንክብካቤ እያደረገችለት ነው ያለችው። አሁን ላይ ናታንን የሚያስጨንቅ ነገር አንድም ነገር አትናገርም። እፉዬ ጎንም ቆማለች። በዚህ መልኩ ከቀጠለች ቤዛ እንግዲህ ፍቅራቸውን ልታድን ትችላለች። ከሔዋንም ጋር አንዳንድ ነገሮችን ሲያወሩ ነበር። እንዴት አድርገን ያፌት ያስፈራራትን ኤፍራታን ከእጁ መረጃ መቀበል እንችላለን የሚል ሀሳብ አቅርባ ነበረ ሔዋን። ቤዛ ደግሞ ከዚህ በፊትም እሱ ወጥመድ ውስጥ ገብቼ አልወጣውኝም፣ እሱ ያቀደውን ያሰበውን ነገር ከማድረግ ወደ ኋላ አይልም፣ እናም ደግሞ ያደርገዋል በተግባር አንድ ነገር አደርጋለሁ ካለ ሳያደርግ አይተውም፣ ሀረመኔ እንደሆነ ስትነግራት ነበር እና በምንም ሁኔታ እሱ የያዘውን መረጃ መስረቅ አንችልም ስትል ነበረ ለሔዋን መልስ የሰጠችው። አሁን ላይም እንግዲህ በዚህ መልኩ ሉሊትን ተቆጥታታለች ማለት ነው። ሉሊት እንግዲህ ማንሸዋከክ ነው ስራዋ። ማን እንደሆነ ደግሞ በቅርቡ እደርስበታለሁ፣ አንቺ ፍቅረኛ ግን ማን ነው ስትላት ነበር። ማን እንደሆነ አሁን ላይ ማንም አልነገራትም ለሉሊት። እዛ ቤት ውስጥ እንግዲህ የማያውቀው ሰው ሉሊት ብቻ ናት። ሉሊት አሁን ላይ ደካማ ጎኗን ፈልጋ እንግዲህ ኤፍራታን ልትበቀላት ስለምትፈልግ ማንም ለሉሊት አይነግራትም ይህን ነገር። ምናልባት ጽዮን ልትነግራት ትችላለች የሚል ፍራቻ ነበረ። እስካሁን ድረስ ግን አልተናገረችም ማለት ነው። ሌላኛው እንግዲህ ጽዮንና ቢኒያም ደግሞ ፍቅረኛሞች ነው ፍቅር ተገላልጸዋል ማለት ነው። እኔም እወድሃለሁ ብለዋለች። እናም ደግሞ የቅናቷ ብዛት እንግዲህ በጣም ከባድ ነው ማለት ነው። የእነሱ እንዳለ ሆነው እንግዲህ ፍቅራቸው ያድስላቸው። ሌላ ምን እንላለን? አሁን ላይ ግን ጽዮን አንድ ነገርን ትታለች። አሁን ላይ የሉሊትን ነገር ብታስታውስ ጥሩ ነበረ። ሉሊት አሁን ላይ ኤፍራታንም ሆነ እዛ ቤት ውስጥ ያሉትን ሰዎች እየተፈታተነች ነው ያለችው። ምክንያቱም ኤፍራታ ስልክ ስታወራ ጆሮዋን እንግዲህ በር ላይ ሰጥታ ነው የምታዳምጣት የምትከታተላት። አሁን ላይ ደግሞ ለኤፍራታ ትንሽ ነገር ነው የምትፈልገው። ኤፍራታን ለማጥመድ ትንሽዬ ነገር ነው የምትፈልገው ሉሊት። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ከእናንተ ጋር የነበርኩት እንግዲህ ቲጂ ሾው ነኝ። መልካሙን ሁሉ ተመኘውላችሁ።